በአንድ ወቅት ስካት የተባለ ወጣት ብቸኛ ነበር። የአባቱን ሀብትና ንብረት በሙሉ ይወርሳል። ሀብትና ንብረቱን ከተቀበለ ከ2 ሰዓታትም በኋላ አንድ ትልቅ ድግስ ቤቱ ውስጥ ያዘጋጃል። ሁሉንም ጓደኞችንም ይጠራል። ስካት የወረሰው ሀብት እጅግ በጣም ብዙ ነበር። የጠራቸውን ጓደኞቹ እጅግ በጣም ብዙ ናቸው። ለሁሎችም እጅግ በጣም ውድ ስጦታዎችን ይሰጣቸዋል። እንዲህ እያለም ብዙ ሰዓት ያልፋል። ነገር ግን ቅንጡ ድግስ አላለቀም ነበር። የስካትም ጓደኛ የሆነው ወደሱ ዘንድ ይመጣና አንድ ለየት ያለ ስዕል ያሳየዋል። ከዛም ስዕሉንም እንዲገዛው ያደርገዋል። ስዕሉም እጅግ በጣም ውድ ነበር። ስዕሉንም የገዛው ጓደኛው ስለነገረው ብቻ ነበር። ከጊዜያትም በኋላ ድግሱ ይጠናቀቃል። ስካትም ዝም ብሎ ያገኘውን ነገር መግዛቱን ቀጥሏል። እናም አንድ የማይጠቅምም የካንጋሮች ፓርክም ይገዛል። ያንንም ከገዛ በኋላ በቀጣይ ቀን ደግሞ መገዛቱን በማስመልከት ሞቅ ደመቅ ያለ ድግስ ይደግሳል። ሴትም ወንድም ጓደኞቹ ሁሎችም ይበላሉ፣ ይጠጣሉ፣ በድግሱም እየተዝናኑ ነበር። ስካትም እነሱን እየተመለከተ ይወዱኛል፣ በጣም ደስ ይላል እያለ ያወራል። እሱ የሚሰማው ጓደኞቹ እንደሚወዱት ነው። ነገር ግን እነሱ ምንም እንኳን ቢያዝናናቸውና አብሯቸው ጊዜ ቢያሳልፍም እሱን አይወዱትም። እናም ስካትም ይህን ነገር አልተረዳም። ስካትም ከቀን ወደ ቀን ድግሱን አላቆመም። ሁሌ ድግስ ይዘጋጃል፣ ያገኘውን ዕቃ ይገዛል። የወረሰውን ሀብትና ንብረትም ቁም ነገር ላይ አላዋለው። መብላት፣ መጠጣት እንዲሁም መጨፈር፣ መዝናናት ብቻ ነበር። ልክ አንድ ቀን ራሱን ዘወር ብሎ ሲመለከተው ድሃ ሆኖ እስከሚያገኘው ቀን ድረስ ባላሰበውም ጊዜና ፍጥነትም ችግር ወደሱ ዘንድ ይመጣል። እሱም ይወዱኛል ብሎ ያሰባቸው ያበላ ያጠጣቸው ጓደኞቹ ዘንድ ለእርዳታ በሚሄድ ጊዜ ሁሉም በራቸውን ይዘጉበታል። አጠገባቸውም እንዳይደርስ ያደርጉታል። ስካት የሚገዛውን ነገር አያውቅም ነበር። እናም የተለያዩ ግብሮችም ተጨማምሮበት እዳው እጅግ በጣም ከፍተኛ ሆኗል። እናም የሚኖርበትን ቤትም ያለውን እዳ ለመክፈል ሲል መሸጥ ግዴታ ይሆንበታል። ከዛም ይሸጠዋል። ስካትም እጅግ በጣም ሞኝና ጅል ሰው ነበር። ህይወት ሲጨልምበትም ወደ አጎቱ ቤት እንዲሄድና ለተፈጠረው ነገር በሙሉ ይነግረዋል። አጎቴ እኔ ሞኝ ነበርኩ ተረዳኝ ብሎም ካስረዳው በኋላ አጎቱም እንዲህ ይለዋል፣ አዎ አንተ ሞኝ ነበርክ፣ በሱ እስማማለሁ። ነገር ግን እንደዚሁ በቀላሉ እኔ ልረዳህ አልችልም። ምክንያቱም አንተ ያደረግከው ነገር ሞኝነት ነው። አዝኜብሃለሁ፣ እንዲሁም በጣም አፍሬብሃለሁ ሲለውም ስካትም አጎቴ እኔ አሁን ጥፋቴን ተረድቻለሁ፣ እንድታስጠጋኝ ብቻ ነው የምፈልግ ሲለው ወጣቱ ስካት አሁን ተነስ፣ ስራ አለብኝ፣ በሩን ዝጋውና አማራጭህን ፈልግ፣ ከስህተትህም ተምረህ ራስህን ለማስተካከል ጣር፣ ያኔ ነው እኔ እናንተ ልንስማማ የምንችለው ብሎ ሲመልስለትም ስካትም እኔ እኮ አሁን የትም የምሄድበት ቦታ የለም፣ ብር የለኝም፣ ቤትም የለኝም የምኖርበት ሲለው አጎቱም በመረጋጋት እንደ እውነታው ከሆነ ምንም ማድረግ አይቻልም፣ አንተ ከማንም በላይ አሪፍ ነገር ነበር፣ ግን በራስህ ጊዜ ነው ያባከንከው እና አሁን አንተን እኔ እዚህ እንድትጠጋ ባደርግህ ከስህተትህ መቼም ልትማር አትችልም። በራስህ ጊዜ የፈጠርከውን ችግር በማጣጣም ህይወት ራሷ ስታስተምርህ ነው እኔ እናንተ ልንግባባ የምንችለው። ማንኛውም አሁን ውጣ፣ ደህና ዋል፣ ተፍጨርጭረህም ቢሆን ራስህን ቀይር፣ ብልጥና አስተዋይ ሁን ካለ በኋላ ስካትም አጎቱን ይሰናበተውና ወጥቶ ይሄዳል። ስካትም ሲወጣ አጎቱ ስካት እንኳስኪችን አፕል እየበላ ሄድ በማለት አፕል ይወረውልለትና እየበላ እንዲሄድ ያደርገዋል። ስካትም እጅግ በጣም ተጎድቷል። መንገድ ለመንገድም ዝም ብሎ ይዞራል። ከዛም የህዝብ መቀመጫ ላይ ሄዶ ይቀመጣል። እድለቢስም ሆኜ ነው ይሄን ነገር ያጣሁት፣ እድሌን መልሼ በማግኘት አገኘዋለሁ እያለ እያሰበ ነበር። የህዝብ መቀመጫም ላይ ተቀምጦ በነበረበት ሰዓት አንድ ለማኝ ወደሱ ዘንድ ይመጣና አተ ይሄ እኔ ቦታ ነው ተነሰሱ ጋር ሲለው ስካትን በመደናገጥ ይቅርታ ለማኙ እዚህ ጋር አቀመጥልሃለሁ አንተ መቀመጥ ትችላለህ ብሎ ሲመልስለትም ለማኝ ያልከኝ አረ መናናቅ ብሎ ከጎኑ ይቀመጣል። እዚህም ሰዓት ስካት ለማኙን ስሙን ይጠይቋል። እሱም ጄምስ ኢማኑኤል ቦንድ እንደሚባል ይነግረዋል። ግን እንዴት እዚህ ስትለምን ይዋልክ ስምህን እንኳን እንደዚህ አድርገህ መናገር ቻልክ ብሎ ሲጠይቀው ድግግሞሽና ልምምዶሽ እኛን የተሻለ ያደርገናል ይህን አታውቅም እንዴ ብሎ ይመልስለታል ለማኙ። ለማኙም ስካትን አዲስ እንደሆነ እዚህ ሲጠይቀው ስካትም
ባለፉት ሳምንታት ህይወቱ ላይ ስለተፈጠረው ድራማ ይነግረዋል። ይህንንም ከሰማ በኋላ ለማኙ አይ አንተማ ጅል ነህ፣ አንደኛው ጅል፣ የጅሎች ሽልማት ቢኖርማ አከታትለ ነበር የምታሸንፈው። በእርግጥ እኔ ብዙ ሀብታሞች ሀብታቸውን አጣው ወጣው አውቃለሁ፣ አግኝቼም አውቃለሁ። ነገር ግን ያንተ ተለየብኝ፣ ይሄ መጥፎ እድለቢስነት ነው ሲለውም እስካትም በመገረም ምን አይነት እድለቢስነት ብሎ ሲጠይቀው ለማኙም ለእስካት እዚህ ዓለም ላይ አስተዋይ ካልሆነ የትም ደረጃ ሊደርስ እንደማይችል ብልጠትና ጠንክሮ መስራት ብቻ እንደሚያዋጣ ይነግረዋል። እድሜውም ገና እንደሆነ እንዳልረፈደበት መልሶም ያጣውን ነገር ማግኘት እንደሚችል ያስረዳዋል። ነገር ግን እስካት ይሄን ለማኝም አንዴ ተሰማለኝ እድሌን የሚያስመልስልኝ ሰው ነው እንዲያውም መፈልግ ወይም ሌላ የተሻለ መፍትሄ ብዙ ቦታ እየተዟዟረ መፍትሄ ይፈልጋል። ነገር ግን ምንም አይነት መፍትሄ ሊያገኝ አልቻለም። ማንም ሊተባበሩ ፈቃደኛ አልነበረም። ከአድካሚ ዙረቱም በኋላ አንድ ትልቅ ጫካ ውስጥ ይገባል። ፊት ለፊቱም አንድ ትልቅ አንበሳ ያገኘዋል። አንበሳውም ወዴት እየሄድክ ነው ብሎ ሲጠይቀው እስካትም ችግር አጋጥሞት እንደሆነ መፍትሄ የሚሰጠውም ሰው እየፈለገ እንደሆነ እንዲሁም እንደሚያገኝም እርግጠኛ እንደሆነ ለአንበሳው ይነግረዋል። ኦ አንተ በጣም ድንቅ የሆንክ ሰው ነህ። ወደ ላይ ስትሄድ እግረ መንገድህን አንዳንድ ሐኪሞች አሉ እና ጥፍሬን እያመመኝ ያስቸገረኝ ነው። በዛው ስትመለስ መፍትሄ ይዘህልኝና አለበለዚያ የመበላ ይሆናል በዚህ አታልፍ በማለት ሲነግረው እስካትም በመፍራት ችግር የለውም አታስብ በማለት ይሰናበተውና ጉዞን ይቀጥላል። እስካትም ከረጅም ጉዞ በኋላ አንድ እጅግ የሚያምር መሬት ጋር ይደርሳል። መሬቱ ላይ የተለያዩ አትክልቶች፣ ፍራፍሬዎች አሉ። እርቦትም ስለነበረ ፍራፍሬዎችን እየበላ ነበር። ፍራፍሬዎችንም ሲበላ እጅግ በጣም ይጥማሉ። ከጀርባውም አንድ ሰውዬ ይመጣል። ማንንም ብሎ በሚጠይቀው ሰዓት የዚህ መሬት ባለሀብት እንደሆነ ይነግረዋል። ወዴትም እንደሚሄድ ሲጠይቀው ላጋጠመው ችግር መፍትሄ ፍለጋ እንደሆነ የሚሄደው ሲነግረው ይህ ሰውዬም በዛው በል እግረ መንገድህን እኔ መሬት ላይ ፍራፍሬዎችና አትክልቶች ዝም ብለው እየተዘረከረኩ ያስቸገሩኝ ነው፣ መፍትሄ አጥቼላቸው እንጂ እንደዚህ ሆነው የቀሩብኝ፣ መፍትሄ ካስገኘህልኝ ማረግልን አታውቀውም በማለትም ይነግረዋል። አሁንም ቀጥ ብሎ ጉዞውን ይቀጥላል። እስካት ትንሽም ከተጓዘም በኋላ እጅግ በጣም የሚያምር ጋርደን ጋር ይደርሳል። ፊት ለፊትም ሲመለከት አንድ እጅግ በጣም ቆንጆ የሆነች ልዕልት አለች። ልዕልቲቱም ማን እንደሆነ ትጠይቀዋለች። ለምንም ወደዚህ እንደመጣ እስካትም ሙሉ የህይወት ታሪኩን ይነግራታል። እሷም ትገረምና እግረ መንገዱን ለሱ መፍትሄ አገኝ ለሷም እንዲፈልግላት እሷ ከዚህ ልዩና ቅንጡ ቤት ውስጥ እንደምትኖር ነገር ግን አንድ ቀንም እንኳን ደስታን አግኝተው እንደማታውቅ ደስታንም ለማግኘት እንዲሁም ደስተኛ ለመሆን ያላደረገችው ጥረት እንደሌለ ትነግረዋለች። እሱም ሐሳብ አይግባሽ በማለት ተሰናብቷት ይጓዛል። በጣም ተጉዞ አንድ ትልቅ ተራራ ላይም ይደርሳል። መጨረሻውም የመንገዱ ገደል ነው። ምንም አይነት ምግብም አልነበረም። እጅግ በጣምም አዝኗል። ረሃቡ ሲደመር ምንም መፍትሄ አለማግኘቱ እጅግ በጣም ያበሳጨዋል። ያሳለፈውንም ነገር እያስታወሰ መናደዱን ይቀጥላል። ሞኝነቱንም እየተረዳ መጥቷል። ነገር ግን ለወደፊቱ ምን ማድረግ እንዳለበት ምንም የተረዳው ነገር የለም። ስህተቱን ግን በደንብ አውቋል። እዚህ ገደል ውስጥ ገብቼ ልሙት ወይስ ምን ላድርግ እያለ እየተጨናነቀ ነበር። ለብዙ ጊዜ ሲዝናናና በድሎት ሲያሳልፍ ፈጣሪውን ያላስታወሰው እስካት አሁን ለምን አልጸልይም በማለት ወደ ፈጣሪው ዘንድ ይጸልያል። ጸሎትም ካደረገ በኋላ ይረጋጋል። ህሊናውንም ይሰበስባል። ምንም እንኳን ምግብ ባይበላና ቢርበውም ትንሽ ሰከን ይላል። ከዛ ህሊናው ወደሚኖርበት ከተማ ተመለስ ይለዋል። ምንም መፍትሄ የሚባል ነገር እንደሌለ እየተጃጃለም እዚህ እንደደረሰ ይረዳል። ከዛም እየተመለሰ በነበረበት መንገዱ ላይ ያቺ ቆንጆዋ ልዕልት ያገኛታል። እሷም መፍትሄ አገኘልኝ ስትለው ምንም መፍትሄ የሚባል ነገር እንደሌለ መፍትሄው ራሷ እንደሆነች ሐሳብና አስተያየት ከፈለገች እሱ ሊመክራት እንደሚችል ከነገራት በኋላ ትንሽ ያስብና ደስተኛ መሆን ከፈለግሽ በቃ አግቢ፣ ከዛ ልጁ ለጂ ሪሽና መስገኝ ብሎ ተሰናብቷት ይሄዳል። አሁንም ሲመለስ መንገድ ላይ ያን እጅግ በጣም ብዙ ፍራፍሬዎች መሬቱ ላይ ያሉትን የመሬቱን ባለሀብት ያገኘዋል። እሱም መፍትሄ አገኘህ ብሎ ሲጠይቀው ምንም መፍትሄ የሚባል ነገር እንዳላገኘ ለራሱ ተሰቃይቶ እንደተመለሰ መፍትሄው ራሱ እንደሆነ ይነግረዋል። የግል አስተያየቴን እንድሰጥ ከፈለክ በማለት ይህንን መሬት ላይ የሚዘንበውን ፍራፍሬ የተቸገሩትን እርዳ፣ መሸጥ የምትፈልገውን ደግሞ የምትረዳቸውን ሰዎች አደራጅተህ እንዲሸጡልህ አድርግ
በማለት ታላቅ የሆነ ሐሳብ ይነግረውና መመለሱን ጉዞውን ይቀጥላል። ሲመለስም ፊት ለፊቱ አንበሳውን ያገኘዋል። አንበሳውም ስካትን ሲያየው ደስ ይለዋል። ስካትም ግረው ገብቶታል። ምክንያቱም አንበሳው አይለቀውም ምንም መፍትሄ ካልሰጠው። አንበሳው መፍትሄ አገኘህልኝ ብሎ በሚጠይቀው ሰዓት መጀመሪያ ፈጣሪ እርዳኝ ይልና አንተ የዱር እንስሳት ንጉስ አይደለ መፍትሄ ትላለህ? ተንቀሳቀስ፣ አድን ብላ ይሻላል። እዚህ ድንጋይ ተቀምጠህ እኔ ለራሴ ህይወት የዞረብኝ ሰው ነኝ እንኳን ላንተ መፍትሄ ልሰጥህ ይቅርና በማለት አንበሳውን ሲገላምጠው አንበሳው የሚናደድና ዋጋህን ነው መሰጥ ሲለው ስካትም በደንብ ባልበላ ሰውነቱ እያለገለገ ሩጫውን ይቀጥላል። ከዛም በፈጣሪ እርዳታ አንበሳው ሳይዞ ይቀርና ያመልጣል። አንበሳውም ሳይዞ ሲቀር ተስፋ ይቆርጥና ይመለሳል። ስካትም ከድካም ብዛት እያለቃቀሰ ነበር። በጣምም አልሞታል። ወደ መኖሪያ ከተማውም ሲደርስ መጀመሪያ ያገኘውን ለማኝ ያገኘዋል። ስካትም የተፈጠረውን ነገር በሙሉ ለለማኙ ይነግረዋል። ለማኙን ስካትን እድሜን አትጨርስ፣ አንድ ያጣውን ነገር ለማስመለስ እድል እያልክ አሁን ጠንክረህ ብትሰራ ሰዓቱ አረፈደብህ። በቃ ራስን ችለህ መኖር ትችላለህ፣ ጥሩ ቤት ትሰራለህ፣ ብቻ አንተ ጽናት ኑሮ መስራት ነው የሚጠበቅብህ በማለት ይነግረዋል። እንዲሁም ለወደፊቱ አስተዋይ መሆን እንዳለበት፣ እንደበፊቱ እንዳይሸወድ፣ ሁሌም ቢሆን በብልጠትና በማገናዘብ እንዲንቀሳቀስ ይመክረዋል። ችግር ሁሌም በር ላይ መጥቶ እንደሚያንኳኳ፣ ካልከፈቱለትና በብልሃት ካሳለፉት ደግሞ እንደሚጠፋ፣ ከከፈቱለት እንደሚያጠፋ ይነግረዋል። ከዛም ቀንም ጀምሮ ስካት እንደምንም ተፍጨርጭሮ ስራ ይፈልግና ያገኛል። ያለውን አስተሳሰብና ስለንቦናም ይቀይራል። ከጊዜያትም በኋላ ደስተኛና ጥሩ ህይወት መኖርን ይጀምራል። በእድሜ ትልቁ የሆነውንም ለማኝ መንገድ ላይ ሲያገኘው ሁሌ ያመሰግነዋል ስለሰጠው ምክርና እርዳታ። ታሪኩም በዚህ ይጠናቀቃል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። ከዚህ በመቀጠልም ለእናንተ ያስተምራሉና ቁም ነገር ይዘዋል ብለን ያሰብናቸውን ተረት ጨምረንላችሁ ይከታተሉ።